ኧረ ወይኔ ኧረ ተጋደሉ ገብተን አንድ ነገር እናድርግ አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን ማንንም አይገባ ግጭቱን እንደፈጠሩት ራሳቸው ይፍቷል ማን ቆሞ ከኔ እኩል ስለዚህ ቤት የሚያወራው ጭራሽ ከኔ እኩል ልትካፈሉ ላቤን ጠፍ አድርጌ የሰራሁት እኔ ነኝ እሺ ከዚህ ሰውነት ላይ ላብ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል ወስፌ ማን ነው ወስፌ አባቴ ዛሬ ነው ሞተው አባታችን የማይሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከን እኔ አልካድኩ በማንኪያ ለሚገባው በማንኪያ በጭልፋ ለሚገባው በጭልፋ ባካፋ ለሚገባው ባካፋ ይሁን ያልኩት ዝም በላት ከርፋፋ ማን ከርፋፋ ቶዬ በጋምላ ከሱ ሳህን ውድ ነው እሱ ከተሰበረ ምን እንልካፈል እንደው ማንንም አይበላትም እሺ ኧረ በጋምላ አራቁቶ እኮ ጎዳና ሊያስወጣን ነው ዝም በይ ሙጢ ያንቺ ምላስ አይደለም ንብረት እሳት ያዘንባል እሺ ዝም በል አንተ ወህ ዘራሽ ማን ነው ዘራሽ እና የሜዳ አህያ ልበል ወይስ እባብ አሁን ትንሽ ተባሉና ብላ አርጉልኝ አንተ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው ያባትን ድርሻ ከወሰድክ አይበቃህም እንደውም ባትለፋ ይሻላል አንተ ያንተ ድርሻ እዚህ የተባበረው ውስጥ አልቋል እሺ ነው እንዴ እንግዲህ ተረበት ነው አዳሚ ዘመነሽን ሁሉ በፈስታል ቤት ትኖሪያታል ምን አልክ አንተ ስርዓት በጋምላክ አንተኛው ብላ ያ ሞገስ እንደሆነ አፍ ብቻ ነው ትንሽ ሰውነት ያለው ዳንኤል ነው ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ አመታተ ጎጥ ነው ብሎ ሊገላግለው ይል ወይኔ ወንድሜ በግላጭ አገኙት ምስኪን ለነገሩ ሰብለ ማዛ አደረገች ምላሷ አጥንት ይሰባል ተቆቆማቷል አራርሶ ሰውዬ ግድልዎትም እጆት ላይ የሶስት ሰው ደም ሊኖር ነው ገብተን የሆነ ነገር እናድርግ እመኑ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው ዘመድም አይጠቅመው ራሱ ቤተሰቡ ጉልበቱ ሲዝል ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰው ሙሳ ራሱ ያጠፋው ወይኔ እኔ ግን ለዚህ ቤተሰብ እንዲነኝ ኧረ ብላኝ በኩርናይ አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች ተዋረድ ወንድሜ ዛሬ ስትነፋረቅ ብትል ጠብ የሚልልህ ነገር የለም እሺ ዳንኤል መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ ሌላ ያፈን ከፈት ተረተረት እንተ ወደ ክፍፍላችን እንመለስ አንቺስ ብትሆኚ ሰብ ይሄ ፒንሳ የማይችለውን ኪንኪ ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም እጄ ታላቅነት አላሳደኩሽም ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያው ቤተሰቤን አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት ቀድሞ አረቄ ጨርሷታል አንድ ቡትል አረቄ ከገዛውላት ክምብል ነው የምትለው አላልክም እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም ያባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልክም ምን አላልኩም ሸምጥጥ አመልህ ነው ያባቴ አጥንት ሾክ ሆኖ ይውጋል እኔ ታናናሾቼ ላይ እንደዚህ ልል አልችልም ቆይ ማን ነው ግን እንደዚህ ያላችሁ ለወርቁ አላልከው ለትያሰለፍ ራሱ ስለኔ ያልነገርካቸው ወርቁ ነው ያልሽው ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ ምን ብሎ የሱ ዳው ገብስ ነው እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ ባንድ ጣባ ገንፎ ሆዱን አገነፋለታለሁ አላሽም ብለሻል እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል ተጠንቀቃቸው እኮ ብለውኛል ተጫረሱ መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ እኔም ያሳዝነኝ ያጥሩን ባነፊ ነው የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደግደጉን ነገር አስቡ አይተለኝ ዝምታ ሳይሆን እርጋታ ነው የሚሰማው ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እንዴ ዋው ምክክርና ንግግር ለጊዜው አድካሚና ሰልች ነገር ሊሆን ይችላል ለዘላቂ ሰላም ግን ዋነኛው መፍትሄ ነው በአንድ ጊዜ ላንግባባ ላንስማማ ላንተማመን እንችል ይሆናል ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር የማንፈታው ቋጠሮ የለም በሉ ነው ሟርተኞች ሄዱ
ሰላም ሰላም